ሲሰራ ምድርን በውሃ ላይ ሲያጸና ማን ነበር የእርሱ አማካሪ? እግዚአብሔር ብቻ ታምር ሰሪ፣ እግዚአብሔር ብቻ ታምር ሰሪ። ሰማይን ሆን ብሎ ሲሰራ ምድርን በውሃ ላይ ሲያጸና ማን ነበር የእርሱ አማካሪ? እግዚአብሔር ብቻ ታምር ሰሪ። ብቻውን ሰርቶ አበቃ የሚመካ በእርሱ ይመካ። 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 እግዚአብሔር ሻዳይ፣ 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 እግዚአብሔር ሻዳይ። የኔ ጌታ ሻዳይ፣ የኛ ጌታ ሻዳይ፣ ኤልሻዳይ ሻዳይ፣ የበላይ ሻዳይ፣ ሁሉን ቻይ ሻዳይ፣ አድራጊ ሻዳይ። ፀሐይን ጨረቃን ሲሰራ ከዋክብትን ደመናን ሲፈጥር የምድርን እንስሳት ሲያመጣ እጽዋትን ዛፎችን ሲያበቅል የምድርን ባዶነት ሲሸፍን ውሃውን ሰብስቦ ሲሰፍን ስም ሰጥቶ ሲጠራ ባህር ከአፉ ቃሉ ሲወጣ ውሃውን ፍጥረታትን አወጣ። እግዚአብሔር ሁሉንም አመጣ። ጨረቃን ፀሐይን ሲሰራ ከዋክብትን ደመናን ሲፈጥር የምድርን እንስሳት ሲያመጣ እጽዋትን ዛፎችን ሲያበቅል የምድርን ባዶነት ሲሸፍን ብቻውን ሰርቶ አበቃ የሚመካ በእርሱ ይመካ። 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 እግዚአብሔር እግዚአብሔር የኔ ጌታ እግዚአብሔር የኔ ኢየሱስ መንፈስ ቅዱስ እግዚአብሔር 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 እግዚአብሔር። ቀንና ሌሊትን ሲፈጥር ጠዋትና ማታ ሲያደርግ ትልቁም ብርሃን ለቀን ትንሹም ብርሃን ለሌሊት በሁለቱም መካከል ልዩነት ሁሉን የፈጠረው እርሱ ነው። በእግዚአብሔር መደገፍ ጥበብ ነው። ዙፋኑን በሰማይ አደረገ ምድርን ለሰው ልጆች ሰጠ። እውቀቱ ከሁሉ በለጠ። ቀንና ሌሊትን ሲፈጥር ጠዋትና ማታ ሲያደርግ ትልቁም ብርሃን ለቀን ትንሹም ብርሃን ለሌሊት በሁለቱም መካከል ልዩነት ብቻውን ሰርቶ አበቃ የሚመካ በእርሱ ይመካ። 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 እግዚአብሔር አዶናይ እግዚአብሔር አዶናይ እግዚአብሔር አዶናይ የኔ ጌታ አዶናይ ኢየሱስ አዶናይ እግዚአብሔር አዶናይ መንፈስ ቅዱስ አዶናይ እግዚአብሔር አዶናይ ኤልሻዳይ የበላይ አዶናይ የኔ ጌታ። የሰው ልጅ ከአፈር ሲያበጃጅ ነፍሱን በአፍንጫው ሲሰጥ ማን ነበር በምክር የረዳው? ጌታ ለዘላለም ትልቅ ነው። ጌታ ለዘላለም ትልቅ ነው። በሰማይ ነው ያለው መንግስቱ የአይዛብ አማልክት ከንቱ ያለና የነበረው እርሱ ነው። ሁሉ የሆነው በእርሱ ነው። እንደ አምላካችን ያለ ማን ነው? የሰው ልጅ ከአፈር ሲያበጃጅ ነፍሱን በአፍንጫው ሲሰጥ ማን ነበር በምክር የረዳው? ጌታ ለዘላለም ትልቅ ነው። ብቻውን ሰርቶ አበቃ የሚመካ በእርሱ ይመካ። 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 ሁሉንም ሰርቶ አመጣ የሰው እውቀት ምንስ ሊያመጣ? ሁሉንም ሰርቶ አመጣ የሰው